ሰው አይወድቅም አይደለም፣ ሰው ሊወድቅ ይችላል፣ ግን እንነሳ። እሺ እንነሳ። እኔ ይህንን የምናገረው ለክርስቲያኑ ወንድሞቼ ነው። ክርስቲያኑ ወንድሞቼ በእንደዚህ አይነት ነገር ምናልባት ወድቀን ከሆነ ደግሞ በክርስቶስ ኃይል ደግሞ እንነሳ። እሺ ይቅርታን ጠይቅ ጌታ። በቃ ባለማወቅ አሳልፈ ሊሆን ይችላል እንደዚህ አይነት ኑሮ። በቃ ባለማወቅ ጌታዊ በድያለሁ። የኔ ጌታ የኔ ኢየሱስ ለእኔ ይህን ሁሉ ነገር ከፍልሃል፣ ስለ እኔ ሞታል። ጌታ ሆይ እኔ ደግሞ ኑሬ ሁሉ ስለ አንተ መሆን አለበት። ለኃጢአት ሙቼ ለአንተ መኖር አለብኝ። እንዲህ በሆነ ኢሞራል በሆነ ህይወት ውስጥ መመላለስን እንግዲህ ባይዘ ከመንፈሳዊ ነገር እንውጣ ቢባል ራሱ እኔ እዚህም እዛም እያለ የሚልከሰከስ ወንድም ሆነ ሴት ከተልከሰከስን ይሄ እኔ ኖርማል በስጋ ህይወትም ይሄ ኩልነት አይደለም ማለት ውርደት እኮ ውርደት ነው። የሚልከሰከሰው ውርደት ነው። ኢቨን ከመንፈሳዊ ውጭ ራሱ ሆነ ብታየው ኖርማል እንደ ዓለማዊ ሰውም ካየ ዓለማዊ ሰውም ሆኖ ኩል የሚባል ሰው ምን አይነት ሰው ነው? የማይልከሰከስ ሰው ነው። የማይልከሰከስ ክብሩን የሚጠብቅ በስካሩ ህይወቱን የማይመራ የተናቁ ርካሽ ቦታዎች ውስጥ የማይታይ እሱ ኩል ነው። ኢቨን ዓለማዊ ሰው ሆኖ ራሱ ወደ ክርስትና ስትመጡ ደግሞ ከዛ ይበልጣል። ወደ ክርስትና ሲመጣ ፍሬያማ የሆነ ህይወትን መምራት ነው። ከኃጢአቶች ሁሉ መራቅ ነው እና ከዝሙት በጣም መራቅ ያስፈልጋል። በጣም ማለት ሁሉም ነገር እንደ ቀልድም ሆኖ የሚነሱትም ዝሙታዊ ነገሮች በጣም ኖርማል ተደርገው ማለት ነው። ቼት ማድረግ በጣም ኖርማል ነው። ሳይጋቡ ወደ ዝሙት መሄድ በጣም ኖርማል ነው። የሆነ ቀለል አድርጎ ኢቭን ለትዳር የማይተሳሰቡ ሰዎች ቀለል አድርገው መዳራት ውስጥ መግባት። መዳራት ማለት ከዝሙት እንግዲህ ግብረ ሥጋ ግንኙነት ከመደረጉ በፊት ያሉ ነገሮች ማለት ነው። እንደነዚህ አይነት ነገሮች ምናምን በጣም ቀላል ሆነዋል እና ይሄ በጣም አደገኛ ነው። ይሄ ኢየሱስን መካድ ነው የኔ ተወዳጆች። እና ኢየሱስን ልናስበው ይገባል። በህይወታችን ውስጥ ክርስቶስን ማሰብ ካቆምን ህይወታችን ራሱ ህይወት አይሆንም።